እና እንዳልኳችሁ አሁን ጥንቃቄ ያስፈልገዋል። በዛ ላይ እጃችንን ሁሉ ልንወጋ እንችላለን። በጣም ለማሽ ከሆነ ማለት ነው። እኔ በጣም ብዙ በተደጋጋሚ ጣቴን ወግቼ አለኝ። ጣቴን አብሬ ሰፍቻለሁ ጨርቁ ጋርና በጣም ይሄ መርፌው እና መኪናው በጣም ጠንካራ ስለሆነ ጥንቃቄ ልናደርግ ይገባል ከመጥለፍ ባሻገር ማለት ነው። ስለዚህ ይሄንን መርፌውን ፖዚሽኑን ማስተካከል እቺ ነገር ከእጃችን ላይ መጥፋት የለባትም። ምክንያቱም እነዚህን ስናጠብቅ ስናላላ ፖዚሽን ይሄንን ስናስተካክል ከፍ ስናደርግ ዝቅ ስናደርግ እቺ ነገር ስለምትጠቅመን በዛ ላይ ደግሞ ይሄ መርፌው ካልጠበቀ ውስጥ ገብቶ ቃል ያበላሽብን ይችላል ድንገት ውስጥ ተቀርቅሮ ማለት ነው። ስለዚህ ይሄንን በደንብ አጥብቀን ከፍ የምናደርግ ከሆነ ወደ ጎን የምናስተካክል ከሆነ ዝቅ የምናደርግ ከሆነ እቺን አጥብቀን ቼክ እናደርጋለን። አሁንም አልጠልፍ ካለን እየበጠሰ ካስቸገረን በትዕግስት ማስተካከል ይኖርብናል ማለት ነው። በቃ ማስተካከል ነው ሙከራ ነው። እኔ ሙከራ ነው እዚህ ያደረሰኝ ብዙ አበላሽቼ ነው እዚህ የደረስኩት እና መሞከር ነው። ተስፋ ባለመቁረጥ መሞከር ያስፈልጋል። እጃችን ላይ እስካለ ድረስ መሳሪያው ራሳችን ኤክስፐሪመንት ማድረግ እንችላለን። ይሄንን እጃችን ላይ ያለውን ነገር እየሞከርን እየተበላሸ ነው። ስለዚህ በዚህ መልኩ በጣም የሚያማምር ጥልፍ ራሱ መጥለፍ ይቻላል። እስቲ ያንን ደግሞ ሌላ ጊዜ እንዴት እንደምጠልፍ አሳያችኋለሁ። አሁን በአንድ እጄ እየጠለፍኩ ስለሆነ እየቀረጽኩም ያለሁት በአንድ እጄ ነውና ለዚህ ነው። ስለዚህ አመሰግናለሁ።